ሰላም እንዴት ናችሁ? ዛሬ በሆዳችን ውስጥ የሚፈጠሩ ትሎች ወይም ደግሞ ተውስኮች ከፍተኛ የሆድ ህመም፣ የምግብ ፍላጎት ማጣት እና የድካም ስሜት ለሚፈጥሩብን የሆድ ትል በሚሊዮን የሚቆጠሩትን ሰዎችን የሚያጠቃ የተለመደ የጤና ችግር ቢሆንም ብዙዎቹ ስለ ጉዳዩ በግልጽ ለመናገር በጣም ይፈራሉ ማለት ነው። ነገር ግን እነዚህ ጥገኛ ተውስኮች በጊዜ ካላስወገድናቸው በሰውነታችን ውስጥ የሚገኙት አስፈላጊ እንክብካቤዎችን እና ቫይታሚኖችን በመሻማት ለክፉ የጤና አካል ያዳርጉናል ማለት ነው። እንግዲህ በዛሬው ቪዲዮአችንን የሆድ ትል መኖሩን የሚያሳዩ ዋና ዋና መልእክቶችን በቤታችን ውስጥ በቀላሉ የምናዘጋጀው ተፈጥሯዊ መፍትሄዎች እና የህክምና መንገዶች በዝርዝር እንመለከታለን። ቪዲዮዬን እስከመጨረሻ አብራችሁን ቆዩ። ወደ መፍትሄው ከመሄዳችን በፊት ሰውነታችን ውስጥ የሆድ ትል መኖሩን እንዴት ማወቅ እንችላለን? እንግዲህ ምልክቶቹን ዋና ዋናዎቹን ተደጋጋሚ የሆድ ህመምና መነፋትን ያሳያል ማለት ነው። በተለይ ከተመገበን በኋላ የሚሰማን የሆድ ቁርጠት፣ የምግብ ፍላጎት መለዋወጥን፣ ከመጠን በላይ የመራብ ስሜት ወይም ሙሉ በሙሉ የምግብ ፍላጎት ማጣት ነው ማለት ነው። ያልተብራራ የክብደት መቀነስ፣ ሁኔታው እየተመገቡ ሆኖ ክብደትን የሚቀንሱ ከሆነ ይሄ በሆዳችን ውስጥ ትልቅ ችግር አለ ማለት ነው። እነኚህ ትሎች አሉ ማለት ነው። የድካም እና የኃይል ማጣት ስሜት፣ ትሎቹ የድካምና የኃይል ማጣት ስሜት ሲኖር ትሎቹ የሰውነታችንን ስለሚወስዱ ሁል ጊዜ ድካም ይሰማናል ማለት ነው። ሌላው ደግሞ የፈንጣጣ አካባቢ ማከክ፣ ይሄ ምልክት ነው። በተለይ በምሽት ጊዜ የሚከሰት የማከክ ስሜት ነው። እነዚህ ምልክቶች ከልብዎት ሰውነት የጥገኛ ተውስኮችን ጥቃት እንዲደርስበት የሚጠቁሙ ምልክቶች ሊሆኑ ይችላሉ ማለት ነው። ሌላው አሁን ደግሞ የሆድ ትሎችን ከሰውነታችን ለማስወገድ የሚረዱ ዋና ዋና ተፈጥሯዊ መፍትሄዎችን እንመለከታለን ማለት ነው። አንደኛው የዱባ ፍሬ ነው። እንግዲህ ከዚህ በፊት ቪዲዮዬ ላይ የዱባ ፍሬ ጥቅሙን በሰፊ አብራርቼላችኋለሁ። አሁንም ደግሞ የዱባ ፍሬ ሆዳችን ውስጥ ለሚገኙ ትሎች ምን ያህል እንደሚጠቅም የዱባ ፍሬ እንመለከታለን ማለት ነው። እንግዲህ የዱባ ፍሬ ኩኩርቢታሲን የተባለ ተፈጥሯዊ ንጥረ ነገር አለው። ይሄ ንጥረ ነገር ትሎቹ እንዳይንቀሳቀሱና ከአንጀት ግድግዳ ጋር እንዲጣበቁ በማድረግ በቆሻሻ መልክ እንዲወጣ ከሆዳችን ውስጥ በቆሻሻ መልክ እንዲወጣ ያደርገዋል ማለት ነው የዱባ ፍሬ።
አጠቃቀሙ በቀን 2 የሾርባ ማንኪያ ጥሬ የዱባ ፍሬውን ማለት ነው በመፍጨት ጥሬውን በመፍጨት ከማር ወይም ደግሞ ከወተት ጋር ጠዋት በባዶ ሆድ መውሰድ ማለት ነው። ይሄንን ስንጠቀም ከሆዳችን ውስጥ በቆሻሻ መልክ ይወጣልናል ማለት ነው። ሌላኛው ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ተፈጥሯዊና ጥገኛ ተዋስኮችን የሚገድል ኢሊኒስ የተባለ ንጥረ ነገር ይዟል ማለት ነው። አጠቃቀሙ በቀን ከ2 እስከ 3 የተፈጨ የጥሬ ነጭ ሽንኩርት በባዶ ሆድ ከትንሽ ማር ጋር አጣጥሞ መመገብ ነው። ይሄም በጣም ምርጥ ነው ማለት ነው። ሆዳችን ውስጥ ትሉ እንዳይቀመጥ ያደርገዋል። ሶስተኛ ፓፓያ ነው። የፓፓያ ፍሬ የፓፓያ ፍሬዎች የትሎችን እንቁላል እና አካል የሚያፈርሱ የምግብ መፍጫ ኢንዛይሞችን ፓፒን ይዟል ማለት ነው። አጠቃቀሙ የፓፓያን ፍሬዎች በማድረቅና በመፍጨት ሙቅ ያለ ወተት ወይም ማር ጋር ቀላቅሎ መጠጣት በጣም ምርጥ ነው። ሌላኛው ደግሞ ቁርንፉድ ነው ማለት ነው። እንግዲህ ቁርንፉድ በትሎች የተጣሉ እንቁላሎችን ለማጥፋት በጣም ውጤታማ ከሆኑ ተፈጥሯዊ ነገሮች አንዱ ነው ማለት ነው። አጠቃቀሙ የቁርንፉድ ዱቄት በሞቀ ውሃ ውስጥ አፍልቶ በቀን 1 ጊዜ መጠጣት ማለት ነው። እንግዲህ ዱቄትም ባይሆን የቁርንፉዱን በፈላ ውሃ ውስጥ አድርገን ካፈላን በኋላ ብንጠቀመው በጣም ምርጥ ነው ማለት ነው። ሌላኛው የጤና ባለሙያችን አንድ የትሉ አይነት እንደ የትሉ አይነት አንድ የሜቤንዛሎ ወይም አልቤንዛሎ ያሉ ውጤታማ የትል መድኃኒቶች ይይዛሉ ማለት ነው። እነዚህ መድኃኒቶች በአጭር ጊዜ ውስጥ ትሎቹን ሙሉ በሙሉ ያጠፋሉ ማለት ነው። የመከላከያ መንገዶች ምግብ ከመመገባችን እና ከመዘጋጀታችን በፊት እጃችን በሳሙናና በውሃ በጥንቃቄ መታጠብ ይኖርብናል ማለት ነው። የአትክልትና የፍራፍሬ ምርቶችን ከመመገባችን በፊት በጣም በደንብ ማጠብ አለብን ማለት ነው። ስጋና ምግቦችን በጥሩ ሁኔታ አብስለን መመገብ ይኖርብናል ማለት ነው። ይሄ በሽታ እንዳይነካን እነኚህን ማድረግ አለብን ማለት ነው። ንፁህና የተፈላ የቧንቧ ውሃ መጠቀም አለብን ማለት ነው። ለመጠጣት ማለት ነው። ጋይስ ጤናችንን መጠበቅ ከራሳችን እና ከአኗኗር ዘይቤያችን ይጀምራል። የዛሬው መረጃ ጠቃሚ ሆኖ ካገኛችሁ ቪዲዮዬን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ወደፊት የሚለቀቁ ጠቃሚ የጤናና የህይወት ዘይቤ መረጃዎችን እንዲደርሳችሁ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ይጠብቁ ማለት ነው። አስተያየት ወይም ጥያቄ ካላችሁ ከታች በኮመንት ላይ አስቀምጡልኝ። ሌላኛው ደግሞ አይዞሽ በርቺ ጎበዝ ጠንክሪ ብላችሁ ለምታበረታቱኝ ከልብ አመሰግናለሁ። ምክንያቱም በርቺ ተብሎ
አንድ ሰው ይበልጥ በርትቼ እንድሰራ እየረዳችሁኝ ስለሆነ ከልቤ አመሰግናለሁ። ወዳችኋለሁ። መልካም ጊዜ